የውስጥህን ቁስል ልክ በእኔ ያስመስለን ልህን የተወጣኸው እኔን ለማስጠቆር ማለት ነው። ኖ ይቅርታ፣ በዚህማ አያልፍም። በዚች እንደዚች ተብሎ ምናምን ሊቀር ኖ አይቀርም፣ እንደዚህ አይቀርም። ነገሩ ከባድ ስለሆነ በስነ ስርዓት ኖ በስነ ስርዓት አልኩ። በስነ ስርዓት የምፈልጋቸውን ሰዎች አቅርቤ አስቸግሬያቸው በአካል በስነ ስርዓት አልኩ። በስነ ስርዓት አውርተህ ነው። የለም እኛ እንጂ በጥያቄ ነው። ከዚህ በፊት እኔ ነው እንጣላለን። ማንም ምንም ያደርግ የለም። አንተ እንጂ የደረስክባቸው እነሱ አልደረሱም። ይቅርታ፣ የልጅ አባት ነህ። እኔ አንተ እንደምታደርገው ማድረግ አልፈልግም። አንተ እንደምታደርገው ማድረግ አልፈልግም። የልጅ አባት ነህ። ሪከርድ ይደረጋል። ልጄ ትሰማዋለች። እናቱ እኮ እንደዚህ ብለው ነበር። ይችን ነገር አልፈልግም። አንተ እንደፈለክ የፈለግከውን ነገር አድርግ፣ የፈለግከውን ነገር ብል፣ ግን ማንም ሰው አልደረሰብህ። ይችን ብቻ ጭንቅላት ውስጥ አስገባ። ማንም ሰው አልደረሰብህም። ማንም ምንም አላለክም። ራስህ ነህ ተነስተህ ሁሉንም ሰው ጠላት አድርገህ እንደዚህ አድርገህ ያስካቸው። ማንም ምንም የደረሰብህ የለም። አልነኩም፣ እንደዚህ አልነኩም። አዳምጪኝ ረዋን። ለዛ ነው በውስጥ ያልኩህ እኔ። ለዛ ነው ሙኒት ነው ይገላል። ቤት ውስጥ እኮ እንደዚህ ስለምታወሪ እኮ ነው። እንደዚህ ቤት ውስጥ ሆነሽ ለራሱ እንደዚህ ነው የምታወሪ። ቤት ውስጥ ሆነሽ እኔ አንድ አይነት ሰው ነኝ። ረዋን በቤትም በእንትንም አንድ አይነት ሰው ነው። ረዋን አንቺን አንድ ጥያቄ ልጠይቅሽ። ቤቷን መዝጋት ያለባት ሴት ናት ወይስ ማን ነው? አንቺ ቤትሽን ዘግተሽ ለምን አትቀመጭም? ለምን ሽማግሌስ ቢሆን ቤትሽ አይመጣም? ለምን እዚህ ጋር መጥተሽ አንቺ ክብርሽን ታጫለሽ? ረዋን ለምን ሚዲያ ላይፍሽ ይሆናል? ልንገርሽ፣ ለምን ህይወትሽን ሚዲያ ታርጊዋለሽ? ታውቂያለሽ፣ ሚዲያ ላይ ነው ዘግተሽ ውጪ ከፍተሽ የተቀመጥሽ እኮ አንቺ ነሽ። ስራሽ ላይ መጥቶ ሲረብሽሽ ብሎክ ታደርጊያለሽ። በተረፈ ግን አንደኛ ልጁንም ክፉ የምታናግሪው ገባሽ? ባህሪውን ታውቂያለሽ፣ ጸባዩን ታውቂያለሽ፣ ያለበትን ሁኔታ ታውቂያለሽ። አንቺ እኮ ነሽ ቻንስ እየሰጠሽ ያለሽው እንዴ። እናቶቻችን እየተደበደቡ እኮ ቤታቸው ቁጭ ብለዋል። ለእናት ለአባታቸው እንኳን ሳይነግሩ አይደለም ለሚዲያ። ትላንት አላልኩሽም ወይ? እኔ እዚህ ጋር መምጣትሽ ምንድነው ጥቅሙ? ሽማግሌ ነኝ የሚልም ቤትሽ ይምጣ እንዴ። ረዋን አንቺ ነሽ እኮ ክብርሽን የምታጭው። አንቺ እኮ ነሽ የምትዋረጂው። እሱ እኮ ወንድ ነው። ወንድ ልጅ ሁሉ ጊዜ ልክ ነው የሚባለው። እኔ እንደዚህ እያወራች ማለት ነው። ቤት ውስጥ ምንም አንደባመጥም። በቃ ገብቶላል። ራስሽን ጥፋተኛ አታርጊ። በገበናሽ ትላንት ባወራ ነው አይደለ ዛሬ የሚሳቅብን? ዛሬ